በስራው ዕለት የተለያየ ነው። በባህሪውና በምኑ በስራው ወደ ስራ ስንተረጉመው ራሳችን ያገኘነው ምን ስናደርግ ነው? ወድቀን ያገኘነው። ራሳችንን ምን ሆነን አገኘነው? ራቆታችን ሆነን አገኘነው። ሔዋን ከባቡ ጋር ምክክር ሲያረጉ ሔዋን አቤት እግዚአብሔር እኮ ክፉና ደግ እንዳታውቁ ስለፈለገ ነው ሲላት፣ አይ እንደዛ አይደለም አትንኩት ብሎናል አለች። ጨመር አድርጋ። ግን የሚገርማችሁ ነገር አዳም ጋር ይዛ ስትበቃ ግን ምንም ፍቃድ አልነበረውም። እንቢ የማለት ፍቃድ አልነበረውም። ምክንያቱም ሙሉ ለሙሉ ሰውየው በሕግ ቁጥጥር ስር ሆኗል። ፈቃዱ ሁሉ ምን የሆነ ነው? መልካም ለማድረግ እንቢ የማለት አቅም አልነበረው። በላች ይላል። እንደውም ዛሬ ክፍል ስታነቡት ሔዋን ተመለከተች፣ ለጥበብ መልካም እንደሆነ አየች ይላል። ከፍሬው ወስዳ በላች፣ ለባሏ ሰጠችው ይላል። እሱም በላ፣ ራቁታቸው መሆኑን አወቁ ይላል። ስለዚህ ሕጉ የፈለገ ብናሽሞነሙነው አይ የፍቅር ሕግ ነው የምህረት ሕግ ነው ብንለው ራቁትነትን ያመጣው። ስለዚህ ሰው ከጸጋ ሕግና ጸጋን ቀላቅለን ማስተማር የለብን። ምን ማለት አለብን? መነጠል አለብን። ስለዚህ ሰውን እንዴት ነው የምንነጥለው? በመግደል ጸሎቶቻችን መሆን ያለብን ምን ብለን እንጸልይ? ግደለን። በሕግ በኩል ለሕግ ሞቻለሁ፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ያሆኛለሁ፣ ክርስቶስ በእኔ ይኖራል። በሕግ በኩል መሞታችን እርግጠኛ ስንሆን መንፈስ ቅዱስ መስራት ጀምራል። አንዴ ምን አየው? ያኛው መንግስት መለስ በሕይወት እያለ ወንዝ ዳር ትልቅ ዋርካ ያለው በጣም ትልቅ ዋርካ እና ወንዙ ገድቦታል እና ዋርካው እንግዲህ ተመልከቱ፣ ወንዝ ዳር ያለው ዋርካው ተነቅሎ ወደ ታች ወድቅ ያለበት እኛ ዛፍ ሲወድቅ የምናውቀው ወደ ተራራ ይወድቃል፣ ወደማይቻል ቦታ ይወድቃል። ሲወድቅ ተነቅሎ ከስሩ ሲወድቅ ውሃው ኩሪል ብሎ ይወርዳል እና እናቴ በሕይወት እያለች እናቴ ሄድኩና ኧረ እንደዚህ ያየው ስላት ይሄ መንግስት ይወድቃል ይመለስ ነው። ወዲያው መለስ ሄደ ወላይ መለስ። በጣም እንወደው መሪ አሁንም ሕግ ኩሪል ብሎ ንጹህ የሆነ የእግዚአብሔር ቃል ወደኛ እንዳይመጣ እንደ ዋርካ ሆኖ የሕይወት ወንዟ እንዳይፈልቅ ከውስጣችን መጽሐፍ እንደ መሸፈኛ ይለዋል። ወደ ክርስቶስ ዞር ስትል መሸፈኛው ምን ይሆናል? ይነሳል። ማየት እንችላለን። ይኸው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሕግ ሁልጊዜ ስንጸልይ ግደለኝ ይላል። ሕይወት የሚመጣው ከምን ተቀላጭ? በምቾት ውስጥ ነገር የለም። አሮጌው አዳም ውልቅ እናርግና ስንጥለው፣ አሮጌውን አዳም ስናወልቀው፣ ስንገፈው፣ ግፈፉት ነው የሚለው። ምዕራፍ 3 ላይ እንዲህ ይላል። አሁን ያነበብኩላችሁ አሁን የነገርኳችሁን ምሳሌ በደንብ የሚገልጸው እንደዚህ ይላል። ቁጥር ምዕራፍ 3 ላይ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 ጀምሮ ዳሩ ግን የእስራኤል ልጆች ስለዚህ ስለተሻረው ስለ ፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው
ድረስ ያ በፊደል በድንጋይ ላይ የተጻፈው የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክርስቶስ አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቁንም የጽድቅ አገልግሎት በክብር አብዝቶ ይበልጣልና። ምን እያልን ነው? እዚህ ጋር አንድ በጣም ወሳኝ ነገር አለ። ተመልከቱ። አንድ በጣም ነገር ልንገራችሁ። እንዲህ ይላል በድንጋይ ላይ የተቀረጸው የሞት አገልግሎት ሕጉ ነው የሚለው። ከዛስ በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክርስቶስ ማነው በክብር አይሆን? የኩነኔ አገልግሎት ይላል። ኩነኔ ነው ብትሉ ሕግና ጸጋን ቀላቅለው የሚያስተምሩ ቦታ ታገኙታላችሁ። ሁሌ ነቀፌታ። የጽድቅ አገልግሎት በክርስቶስ አብዝቶ ይበልጣል። ያ የከበረው እንኳ እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብርን አጥቷል። ያ ይሻር የነበረው በክብር ከሆነ አለ ጸንቶ የሚኖረውማ እጅግ ይልቅ በክብር ይሆናል። ያኛው ይሻር ተሽሯል። በቃ ሕግ ተሽሯል። አልተሸጨቀጭቅ ነው። እኛ የምናወራው ብራዘር ይሄንን መጽሐፍ አለ የምናወራው ይሄንን አለ። ይሄማ ከዘፍጥረት እስከ ራዕይ እግዚአብሔር ቃል ነው፣ ሎጎስ ነው። እያለን ያለነው ጽንሰ ሐሳብ አለ። ሕጉ አትመኝ ባይልም ምኞትን ባላወቅኩ ነበር። ሕጉን ምኞትን ሰራብኝ። የምድር ብልቶቻችሁ ምን አድርጉ? ግደሉ። ስንገል ያኔ እዚህ ጋር ያለው ቅድም እንዳልኳችሁ ወንዙ ላይ ያለው ዋርካ እንንቀለው። ወንዙ ኩልል ብሎ ውሃው ጥርት ያለ እንዲወርድ ለትውልድ እንድናጠጣ። ለዚህ ነው እኮ ኢየሱስ ወደ ድግሱ ወደ ጠርተውት መጥቶ ማንም የተጠማ ቢኖር እኔ ይምጣና ይጠጣ። የሚገርማችሁ ሰው በሕግ ትምህርት ቤት በሙሴ ቸርች ሲሆን ሁሉ ጊዜ ጽድቅ አይራብም። እንትን ነው ይሄ በጣም በስንፍና የተጠናወተው የእግዚአብሔር ቃል የሚያነበው ቸርች ነው የሚነበብለት። ተመላላሽ ታካሚ ነው። ነገር ግን በክርስቶስ ስንሆን ከክብር ወደ ክብር ነው። በክርስቶስ ስንሆን ምን የጽድቅ አገልግሎት የኩነኔ አገልግሎት የለም። በክርስቶስ ኢየሱስ ላሉ አሁን ኩነኔ ምን የለባቸውም ነው የሚለው። ማንም አይኮንንህም። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? ማን አንተ የምትኮንነው? መጀመሪያ ራስህን ጉድፍ አውጣ። እንግዲህ ይህንኑን ነው በጥናታችን በሰፊው ነው በደንብ ነው ፍልቅቅ አድርገን እዚህ ውስጥ ያለውን ብልቶቻችንን መግደል አለብን። ክርስትና በመሞት ህይወት ዕለት ዕለት እንሞታለን አለ ጳውሎስ። እኛ የሚመስል እንገደላለን ማለት ይሄን አይደለም። ይሄ ከዚህ ፍርስራሽ ውስጥ ኢየሱስ እንዲወጣ ነው። ይሄ ቱታ ነው። ይሄ ለዚህ ነው የምንጨነቀው። ለዚህ ነው ኮስሞቲክ የምናበዛለት።